ትያለሽ ነው የቪዲዮ አትወጪም? እሺ እንትን ስለሆነ ነው ፈላጊዬ ስላገኘው በጣም ነው ደስ ያለኝ። የኔ ጌታ እግዚአብሔር ሁሉ ነገር ሲያደርግ ለበጎ ነው። እኛ እንድናቅ እኛ እንድንከተል እኔ ብዙ አላውቅም። ተቆራርጦ የወጣ ትምህርቶችን ስፔሻሊ ቴዲ ሐዋሳ ቤት የተደረገውን ነው ያየሁት። እውነት ለመናገር እኔ ትምህርትን ተከትዬ ምናምን አይደለም፣ ግን ስነሳ ልክ እኔ ምን እንዳደረካቸው ባላውቅም ወረው ሳገኝ ምን ሆኖ ነው ብዬ ነው ስጠይቅ፣ ምንም አይነት ሪዝም በሌለው ነገር ነው የተነሱብህና ከዛ ያው እኛ እህቶች ወንድሞች ሚዲያውን ወረን ቀጥ ሰጥ አድርገናቸዋል። አሁን አንተ እስከ መጨረሻው ድረስ በዚህ የተከበረው መልስን ቀጥል። ከተነሱ ችግር የለም፣ ከኛ ጋር ነው የሚገጥሙት። አንተ በዚሁ ነው የምትሄደው። እናት በጣም በጣም ደስ ያለኝ ደግሞ ዝርያ የሆነች እናት ነው ያለ አዲስ አበባ ተወልዳ ያደገች። በጣም ነው የተደሰትኩት እግዚአብሔርን። አንተ ዝርያ እናት ዝርያ፣ በጣም የሚገርም ነገር ነው። በጣም ነው የተደሰትኩ፣ ስላወቅኩ ደስ ብሎኛል። እንደናንተ አይነቱን እግዚአብሔር ያብዛልን። ጥንካሬህን፣ ጨዋነትን፣ ትክክለኛ የኦርቶዶክስ ገጸ ባህሪ የሚታይብህ ወንድማችን ነህ። ኦፍኮርስ ምንም ጥርጥር የለውም። ይሄ የሚያሳየው ግን አንተን እግዚአብሔር ከፍ እንዲያደርግ ከዚህ በላይ እንድትሰራ እኛ የጠፉት ልጆችን እኛ የጠፉት ብዙዎች አለን፣ እኛ ተገርተን እንድንመለስ ነው ይሄ የሆነውና እግዚአብሔር ሲያነሳ ምክንያት አለው። በጣም ነው በቤተሰቦች የኮራ ነው። ኦፍኮርስ አንተ ተነስተ ቤተሰቦችን እንደዚህ ሲዘልፉ ሁልጊዜም እኛ የምንፈራው ቤተሰብ አይቶ እንደያዝን ነው። ግን እንኳን ሊያዝኑ ጭራሽ የሚያበረታቱ ጭራሽ በመሰደባቸው በሃይማኖታቸው የሚደሰቱ ቤተሰብ ስላለ እጅግ በጣም ነው የኮራ ነው። በዚህ አጋጣሚ ፓስተር ሶፊ እዚህ ጋር የገባው አንተ ኮንክ በጣም ይቅርታ። ከአንተ ጋር መስሎኝ ጸቡ እንደገባው መጀመሪያ አንተን ነው የወረፍኩ እና አንተ መስለኝ ነው። በጣም ይቅርታ። ለምን ጌም የሚጫወተው ከእሱ ጋር እሱ ጦርነቱን ያስነሳብህ መስሎኝ እንደገባው በእሱ ነበር የጀመርኩት እና ታላቅ ይቅርታ ጠይቃለሁ። በኋላ አንተ እንዳለውን ክስ ሰማ ሮንግ ነገር ሰምቼ ነው። ግን የተነሱብህ ምንም ፍሪ ፈርስኪ የሆነ ነገር ይዘው አንድም እኔ እኮ የሆነ ፖይንት ይዘው ቢሆን ጥሩ ነው፣ ግን ለበጎ ነው። ደስ የሚለው ለበጎ ነው። አንበሳ የመሰሉ እህቶች እነ ሳርዬ 3 ቀን ስራዬን ሁሉ ዘጋለው አለች። በቃ ጦርነት ልትፈጥርና በጣም ነው የተደሰትኩት። እግዚአብሔር እድሜና ጤና ከኛ ሁሉ ከማንረባው እድሜና ጤና ጨምሮ በዛ ላይ ደስ ያለኝ በጣም ያንግነ ገና ብዙ ስራ ትሰራለን። ገና በጣም ብዙ እዚህ ፕላትፎርም ላይ እንድትሰሩ እኛ ደግሞ ከጎናችኋለን። በዚህ አጋጣሚ በአንተ የተነሳ ኦርቶዶክሶችን ሰብስበን ፋይት የምናደርግበት ለመጀመሪያ ጊዜ ቴሌግራም ግሩፕ የከፈትኩት በአንተ ነው። ለምን እንዴት ነው እንደዚህ አይነት ነገር ሰው በዚህ መልኩ የሚደራጀው ለመጥፎ ነገር? እኛ ደግሞ ለመጀመሪያ ጊዜ ለጥሩ ነገር ኦርቶዶክስ እንድንሰበሰብ አድርገውናል። አለን ከጎን ዳቢሎስ እንግዲህ እፈሩ፣ እኛ ሁልጊዜም ከጎናችሁ አለን፣ ከጀርባችሁ። እኛ የጠፋ ነው ሃይማኖታችንን የማናንጸባርቀው በክርስትና ስም የማንኖረው ነገር ግን ስትነኩ ግን ማንም ሳር ቅጠሉ እንደሚነሳ የታየበት ነው። ስላገኘው ክበርልኝ። እጅግ በጣም ነው የተደሰትኩት። በተለይ ደግሞ ተመስገን ወንድምክ የሚያኮራ ትክክለኛ ወንድም፣ በቃ ወንድም መከታ፣ በጣም ደስ የሚል ወንድምን ያለ እድሜና ጤና ይስጥ። እኔ ትልቅ እህት ነኝ። እድሜና ጤና ነው የምንመኝልህ። አመሰግናለሁ ስላዳመጣችሁ። ሁላችሁንም ወዳችኋለሁ። መማርዬ ደግሞ ስትቆጭ ያምርብሻል። ሮሚ አመሰግናለሁ። ዜና ያክብረልኝ። እጅግ በጣም ነው አመሰግነው። አንዳንድ የሪከርዶችን እየተመለከትኩኝ ነበረ እና ሮሚ በጣም ነው አመሰግነው እና ፓስተር ሶፊን ደግሞ እንኳንም ዘለፍሽልኝ። በጣም ላለን የቀጠሮ ጌም አደገኛ ሰራዊቶች እያዘጋጀ ነበረ እና አንቺ እዛን ሰዓት እንደውም ፒንክ ለባሿን
ሶፊ ሁሌ ፒንክ ነጠላ ነው የሚለብሰው እና ኮሜንት ላይ ሶፊ ብለው ሲጽፉ ሶፊ ፒንክ ነበር ያለችው እና ፓስተር ሶፊያ አደገኛ ትጥቅ ተዘጋጅቶ ነበር። በዛ ቃል እንደውም ጦሩ አፈራርሰሽበታል። ሮሚ በጣም ነው የማመሰግነው። ስላወቅሽ ደስ ብሎኛል። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ችግር የለም ፓስተር ሶፊ በጣም ይቅርታ ትንሽ እንትን ስላልኩት በአንተ በኩል መጥቼ ታብታብ አደርጋለሁ። የዛን ቀን በትንሹ አግዛል። የኔ ታብታብ የእሱ አንበሳ የሆነበት ምክንያት ምን ፈልገሽ ነው? መልካም እንግዲህ ዝም ብዬ በዚሁ ልቀጥል። እንዴት አመሻችሁ? እንዴት ዋላችሁ? በተለያየ ሰዓት አቆጣጠር ያላችሁ ሁላችሁንም ሰላም ላለው ውድ ኦርቶዶክሳውያን ቤተሰቦች እንዲሁም ደግሞ ከተለያየ ቤተ እምነት ያላችሁ ድንገትም ምን እያሉ ነው ብላችሁ እግረ መንገዳችሁን የመጣችሁም ካላችሁ እንግዲህ እንኳን ደህና መጣችሁ። እንዴት አላችሁ? ሁላችሁንም ሰላም ላለው እግዚአብሔር ይባርካችሁ። ሮሚ እህታችን ያነሳሽው ሀሳብ ይቅርታ ነው፣ ምንም ችግር የለም። እኔ ነገሮችን በጣም ብዙ ሲሪየስ ገጠመኝ ነው። እነሱ እንዳሰብሽ ገብቶኛል። ችግር የለውም። ጥሩ ነው። ፕሮሞት ነው ያደረግሽኝ፣ ምንም ክፋት የለውም እና እንደሱ ቆጣሪ ተባረክ ሮሚ፣ ችግር የለም። ከዛ በተረፈ ግን ወደ ቁም ነገሩ ልግባና አንደኛ በጣም ነው የምታምሩት፣ በጣም ነው የምታስቀኑት። ለብዙ ቤተ እምነቶች ምሳሌ የሚሆን ሰው ቅድምም እየተናገርኩት ነበረ። ሰው ደግፈዋለሁ የምትሉ ከሆነ የቆመ ሰው አይደግፍም። መጀመሪያ ደረጃ በመርህ ማለት ነው። ድጋፍ ካስፈለገ ወንድማችን በቆመበት በጠነከረበት ሳይሆን በተቆመበት ነገር ላይ ነው ድጋፍ የሚያስፈልገው ማለት ነው። ስለዚህ በዛ ነገሩ ከሆኑም ሆን ሳይሆንም ሲሆን በተለያየ አይነት ሁኔታ ሲነሳ አብራችሁ የቆማችሁ ኦርቶዶክሳውያን እንዲሁም ደግሞ ወንጌል አማኞች ፕሮቴስታንቶችም አሉ። እኔም ማቃቸው እና በጣም እግዚአብሔር ዘመናት ይባል። ሁላችሁንም በጣም ነው የማመሰግናችሁ እንዳንድ ታናሽ ወንድም። ከዛ በተረፈ ግን እንደዚህ በሶሻል ሚዲያ ላይ አንዳንድ ነገሮችን የማይገቡ በተለይ ከእናንተ ከኦርቶዶክሳውያን ያልጠበቅኩት ነገር እናንተ እኮ የራሳችሁ አስተምህሮ አላችሁ አይደል? እንዲህ ሁሉን ነገር እኮ ገበና አታውጡትም። ንስሐ አባት የሚባል አባቶች የሚባሉ ሄዳችሁ የምታወሩባቸው ጠጋ ብላችሁ ወደ ልባቸው ወደ ደረታቸው ቀርባችሁ የምታወሩበት ባህልና ቀኖና ይሁን እንግዲህ የቤተክርስቲያን አስተምሮ አላችሁ እስከማውቀው እና ያንን የት እያጠፋችሁት ነው? እንደዚህ መጥቶ መቦጫጨቅ የጀመራችሁት ራሱ በአደባባይ እንዲህ አይበል መባባል የጀመራችሁት እኮ የእናንተ እንኳን ይሄ በቤተክርስቲያናችሁ እያገለገለ ያለና ጠቃሚ የሆነ ልጅ እኔ አመስግኛቸዋለሁ። እሱን ተሜን፣ ነጋዲሳን፣ አኪለን የተለያየ ቦታ እንኳን ብንቆም የተለያየ አስተምሮ እንኳን ቢሆን ኦርቶዶክሳውያን መጽሐፍ ቅዱስን የበለጠ እንዲያነቡ ተጽዕኖ አድርገዋል። በድፍረት መጥተው ከመጽሐፍ ቅዱስ እናውራ የሚሉ ወጣቶች እኮ ፈጥራችኋል። ይሄ እኮ ቢግ ፕሪቪሌጅ ነው። ለእኔ በጣም የሚያስደስተኝ ነው። እውነት ለመናገር ከዚህ በላይ ምን የሚያስደስት ነገር አለ? በወንጌል ጉዳይ የምንነጋገራቸው ወንድሞች ማግኘት የፈለገ መምጣት ብታምኑም ባታምኑም በእኔ ህይወት ላይ ለውጥ አለው። የበለጠ እንዳነብ፣ የበለጠ እንድረዳ፣ የበለጠ እንዳይ ኢቭን የራሴ ያለሁበትን ዶክትሪን እንኳን በአግባቡ አጥንቼ እንዳወራ ጠቅሞኛል። ምክንያቱም ጥያቄ ስለሚጠይቀኝ ስለማይለቀኝ፣ እኔም ስለማለቀው የእሱ መኖር ለእኔ ጥቅም ነው፣ የእኔ መኖር ለእሱ ጥቅም ነው ማለት ነው። ስለዚህ ከዚህ አንጻር የእናንተን ቀኖናችሁንና ስርዓታችሁን አትናዱት። በጣም ለረጅም ጊዜ ይዛችሁ የመጣችሁትን ነገር ባትለቁት። በዚህ በሶሻል ሚዲያ ምክንያት እንደሱ ባታደርጉ በጣም መልካም ነው። ከዛ በተረፈ ግን ይሄኛው አንድነታችሁ ለወንድማችሁ መቆማችሁ በቃ ይኸው ዛሬ ፊቱ በርቶ እንዲሆን እኮ ሌላ አንዳንድ ቦታዎች ቢሆን ብዙ ነገር አለ። በቃ እንደዚህ ራሱ ፊቱ በርቶ እንዲሆን ይሄ አያችሁ ትልቅ ቁም ነገር አለው ማለት ነው። ከአባቶቻችሁ ጸሎት ከእናንተ ጸሎት አልፎ ሰው መጽሐፍ ቅዱስ እንዲላል መዋደዳችሁ ይልና በተግባር የተገለጠ ይሁን ይላል።
ሰውን ወደዋለሁ ስትሉ ተግባር ይፈልጋል ማለት ነው። ልክ ጊዜያችሁን ሰጣችሁ እንደዚህ ቁጭ ብላችሁ ስለሱ ስለ ወንድማችሁ አብራችሁ መቆማችሁ ይሄ በጣም የሚያስደስት ነው። በእርግጥ እቺ ብቻ ልናገር፣ ያው ትንሽ ሰባኪ ስለሆንኩ ወሬ እንዳላበዛባችሁ የሉቃስ ወንጌል ምዕራፍ 15 አንድ ልጅ ከአባቱ ቤት ያለውን ነገር ተካፍሎ ይዞ ወጣ። ከዛ ንብረቱን ሁሉ አጠፋ፣ ያለውን ነገር ተጫወተበት። ከዛ ግን አንድ ቀን ወደ ልቡ ሲመለስ ወደ አባቱ ቤት መመለስ ሲፈልግ በጣም የሚያስደንቀው አባትየው ፍሪዳ አርዶ ቀለበት አድርጎ ልጄ ተመጣልኝ የጠፋው ልጅ የተገኘልኝ ሲል ወንድምየው ከእርሻ እየተመለሰ ተበሳጨ። አንዳንድ ወንድሞች አሉ በቃ የሰው መመለስ የሚያበሳጫቸው፣ የሰው መመለስ የሚያናድዳቸው። እንዴ ይሄ በፍጹም በብዙ ቤተ እምነቶች ላይ ያለ ችግር ስለሆነ ነው። እና ወንድም ሁል ጊዜ እንዲህ አይነትም አለ፣ እንዲህ አይነትም ወንድም አለ። ደግሞ በመመለሱም ደግሞ ደስ የሚያሰኘው ወንድምም አለ ማለት ነው። ስለዚህ እናንተ ወንድሞችና እህቶች ወንድም በመመለሱ የምትደሰቱ፣ በመቆሙ የምትደሰቱ ጠቃሚዎች። በቀደም የሆነች ልጅ እኔ እኮ የማይመለከተኝን ቪዲዮ እኮ ነው ያየሁት፣ የሱ ቪዲዮ። አንዲት ልጅ መታ ቀይ ልጅ ራሴን ላጠፋ ነበረ በእንዲህ አይነት ሁኔታ ውስጥ ነበርኩኝ እና ብላ የአንዲት ነፍስ መዳን እኮ ትልቅ ቫልዩ አለው። ስለዚህ ወንድማችን ፈለገ ዛሬም ወደፊትም እኔ እናንተ እኔ ለምሳሌ መጽሐፍ ቅዱስ ብቻ ብዬ የማምነኝ አንተ ደግሞ ሌላ ነው የምታምነው። በዚህ አስተሳሰባችንና አስተማሯችን እኔ እናንተ ሁሌም የተለያየንን፣ በዚህ ምንም በሀሳብ ፋይት ልናደርግ እንችላለን። እንደ ወንድም ግን ወንድሜ ነህ፣ እንደ ኢትዮጵያ ኢትዮጵያዊ ነህ። ደግሞ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም የምናምን ሁለታችንም በኢየሱስ ክርስቶስ ሞትና ትንሣኤ የምናምን የመስቀሉን የቀራንዮውን ስራ የምናምን ወንድሞች ስለሆነ ከሚለየን ነገር አንድ የሚያደርገን ነገር ብዙ ነው። ስለዚህ ብዙ ጊዜ ሰው የሚለየው ነገር ላይ ትኩረት ስለሚያደርግ እንጂ አንድ የሚያደርገን ነገር ብዙ ስለሆነ ነው። በጣም ነው የምወዳችሁ፣ በጣም ነው የተደነቀባችሁ። ሮሚም የኦርቶዶክስ ብቻ ሳይሆን የፕሮቴስታንትም ክፈች ቴሌግራም፣ ለእኛም ስለሚጠቅም እናንተ ብቻ የዘረኝነት ጥሩ አይደለም ይቅርብሽ። ስለዚህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ጊዜያችሁን ወስጃለሁኝ፣ ምሕረት አድርጉልኝ። መማርን በጣም ጌታ ይባርክሽ። እንደዚህ ቁጭ ብላችሁ ሳሪም ከለያይቻለሁ። ብሪጅስቶን ተሙ በጣም አስደናቂ ሰው፣ በጣም 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 ተሙ የሚገርም ልጅ ነው። እና አያችሁ ምንድነው ወጥና ወንድም ማስፈራሪያ ነው ምናምን የሚባል ነበረ ድሮ። እናንተ እንኳን እድሜያችሁ ገና ነው አታውቁትም። እና በቃ ወንድም ነህ፣ በቃ በጣም የሚያስደንቅ እንዲህ